ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጋይስ? ደህና ናችሁ? አለሁ አልሐምዱሊላህ፣ እኔ ደህና ነኝ። ዛሬ የምሬን ነው የምላችሁ የሆነ ነገር በጣም ነው የኛ የሀበሾች ችኩልና ማለት ነው። አስተግፍሩላህ አልዓዚም። ቆይ ለምንድን ነው የራሳችንን ችግርና የራሳችንን ጥፋት በጉያችን ስራ አድርገን የሰውን ጥፋት የምንከታተለው? ገና ለቪዲዮ መስሪያ ገና አይዲያ ለማግኘት ብቻ ብለን የሰዎችን ጥፋት ባንከታተል ጥሩ ነው። ምክንያቱም አሁን ሙኒት ማለት እርግጥ እኔ ሙኒትን መልካም አድርጋለች ብዬ አይደለም። ሙኒትም ጥፋተኛ ናት ማለት አንደኛ ጥፋተኛ የሆነችው በራሷ እምነት በእኛ እምነት ውስጥ እንደዚህ ያለ ተገላልጦ ምናምን እንደዚህ ጸጉሯን ፈታ ደግሞ ለመጀመሪያው ጊዜ ነው ማለት ነው። እሱ እሺ በዚህ ወላሂ ብትሏት ራሱ እሺ፣ ግን ልጁ ባሏ መስራችሁ እንደዛ የነቀላችሁ ሰዎች ቆይ ባሏ ቢሆን ምን ችግር አለው ማለት? እሷና እሷ ይተዋወቃሉ ብቻ በቪዲዮ ፍሊተር ምናምን አይቶ ብቻ አይደለም። አሁን ለምሳሌ አግብቷት ቢሆን ማለት ነው። ነገር ግን አግብቷትን እየሙኒት ባል ነው ብላችሁ ያለው እኮ ኮሜንት አስተውላ ካከላችሁ እኮ ልትበላ ደርሳችሁ ነበር። በነገራችን ላይ ማለት ነው ሳላደንቃችሁ አላልኩም። አንደኛ ለምን እንደማደንቃችሁ ታውቃለች? የሰው ልጅ ጥፋት ሲያጠፋ ሀም ብላችሁ ነው የምትወርዱበት ማለት ነው። ልማትም ሲሆን በቃ ላይካችሁ የሌለ ነው። የምር ነው የምላችሁ። እዚህ ጋር በጣም ብቻ ኮንፊደንሳችሁ በጣም ነው ደስ የሚለው። ጥፋት ስታው እንደዛ መሆናችሁ ጥሩ ነው። ግን ደግሞ አሁን ልጁ የሙኒትን ቢያገባት ራሱ ጣጣ የለውም። ረሱል አለይሂ ሰላም ከዲጃን ሲያገቡ ከዲጃ 40 አመት ረሱላችን ደግሞ 20 ቤት ነበሩ ይባላል ማለት ነው ሐዲሱ ላይ። ስለዚህ ሊደንቃችሁ አይገባም ነበር። ግማሹ ሰው ግን የተጨናነቀና በጣም እንትን እያለ የነበረው ልጁ የሙኒት ባል መስሏቸው ነበር። ገብቷችኋል? እኔ እሱ ነው ያስደነቀኝ እንጂ ያው ሙኒት ባረገችው ነገር ምናምን በሃይማኖቷን ጉዳይ ምናምን ነገር እሱ በቃ ኖርማል ነበር። በሱ ቢሆን እንትን ያላችሁ ማለት ነው። ግን ግማሹ ሰው ልጁን የማያውቅ ሰው ብዙ አለ። ገብቷችኋል? እኔም በነገራችን ላይ በመጀመሪያ ቀን ያየሁት ልጁ ማለት ነው እዛ ሰርጉ ላይ እና ፊት ያሳለፉት ታሪክ አላቸው። ሙኒትና ልጅ ማለት ነው ይታወቃሉ። ፊት ነው ያው እሱ እና እሷ እንደ እናትና ልጅ ነበሩ የነሱ ሀሳብ ማለት ነው። ግን ሌላው ሰው ተድንገት ያንን የሰርግ ቪዲዮ ሲያይ ማለት ነው እንዴት እንደሆነ ሱብሃንአላህ። በቀደም አላያችሁም? እንዲህ ያቺ ሴትዮዋች ከአሜሪካን የመጣችው እናት እንኳን ያገባችው ልጅ ማለት ነው። ለምንድን ነው እሷ ላይ ትናንትና ቪዲዮ ላይ እንደዛ የተጨነቃችሁ እና የተጠበባችሁ? ሁለተኛ ተደገመ ብላችሁ ነው? ኖርማል ነበር እንደው ቢሆን እንኳን ራሱ ማለት ነው። እና ግን በጣም ጎበዝ ናችሁ የምር ኮሜንታተሮች ትለያላችሁ አልኳችሁ። ጥፋት ስታው የሌለ ነው በቃ እንትን የምትሉት እና ሀሪፍ ነው። እሷ ጥፋት ነው ብዬ አላስብም። ጥፋቷ ያው ጥፋቷ ነው ታውቃላችሁ። በሃይማኖቱ ጉዳይ ተገልጣ የማታውቀውን በዛ ላይ ሰርግ በትናንትናው ሰርግ እንደዛ ጸጉሯን ፈታ ምናምን የሀበሻ ቀሚስ ኖርማል ነው ብትለብስ ምናምን ችግር የለውም። ግን ጸጉሯን ፈታ ምናምን ነው የመጣችው። እና ግማሾቻችሁ ደግሞ ልጅቷን የልጁ ሚስት ታውቋታላችሁ መሰለኝ። ለምንድን ነው ኒቃብስት ነበረች የሰርጓ ለምን ተገለጠች እያላችሁ ነው። እሱም ትክክል አይደለም። ኒቃብስት ተነበረች። ልጁም ኒቃብስትነቷን ያቅ ስለታወቀ እሷ የዛን ቀን ለሰርጓ ብላ መገለጥ አልነበረባትም። ገብቷችኋል? ያ
አንዳንድ ጥፋቶች አሉ። ግን አብዛኞቻችሁ እኔ ያየሁት ነገር እና እንትን ታልኩት ሙኒት ልጁ የሙኒትን አግብቶ ነው ብላችሁ በጣም እንትን ያላችሁ ሰዎች በጣም እዛ ጋ የምር በጣም እንትን ነው። ልጁን ተሳድባችኋል፣ ሴትዮዋን ሙኒትንም ተሳድባችኋል። በጣም ስድብ ነው። አብዛኛውን ያለፈው ስድብ ነው እና ለምን ያን እንደዛ ማድረግ አልነበረባችሁ። መጀመሪያ አጣርታችሁ። እርግጥ እውነቱን ለመናገር እኔ ራሱ ሳየው ደንግጫለሁ። ቶሎ ብዬ ደግሞ ኮመንት ቦታ ነው ያልኩት። እኔማ ይህንን እንግዲህ ኮመንት ላይ ያለው ኮመንታተሮችን ነው ማየት ያለብኝ ያልኩኝ ማለት ነው። ዘርዬ ኮመንት ውስጥ ነው የገባሁት። ነገር ግን ስታይ ኧረ ብስምላ ትለያላችሁ። ኮመንት ላይ ያሳያችሁት ነገር ማለት ነው።
ጓደኞቼ በጣም ትለያላችሁ። በነገራችን ላይ ማለት ነው እንዴ ጥፋት ስታዩ በቃ ሆ ብላችሁ ተነሱ። ሁሌም ማለት ነው ሁሌም በቃ ይልመድባችሁ። የምሬን ነው ብላችሁ ትለያላችሁ። ወላይ ነው የምላችሁ። መልካም ነገር ስታገኙ በጣም ታበረታታላችሁ። መጥፎ ነገር ስታዩ በዛው ልክ ማለት ነው። እርግጥ ግማሹ ሰው የሙስሊሙ ማህበረሰብ በሙኒት ነው ብዙ አብዛኛውን ማለት ነው በጣም እንትን ያለው በጣም ፎከስ ያደረገው ማለት ነው በከሬማን በመግለጧ ማለት ነው። ግማሹ ሰው የሚበልጠው ግን ልጁን አግብተዋለች ብሎ በጣም እንትን ያለው ማለት ነው። በልጁ ላይ ያለ ስድብ ያ እንግዲህ ሙሽራይት ውስጥ ስትወጣ ነው እነሱ ያዩት ማለት ነው። የሙኒትና የልጁን ዳንስ ምናምን ጭፈራ ምናምን ነበር በመጀመሪያ ማለት ነው። እነሱም ደግሞ ህዝቡን ግራ ለማጋባት ጭፈራውን ነው ፊት የለቀቁት፣ ሰርጉን ሳይሆን የልጅቷ ሙሽራይቱን ሳይሆን ማለት ነው። ሙሽራውና ሙሽራይቱን ሳይሆን የራሳቸውን ጭፈራውን ነበር ቀድመው የለቀቁት ማለት ለተመልካች ወይም ደግሞ ለህዝቡ ያኔ ህዝቡን ግራ ለማጋባት ይመስለኛል። እና ተመልካች ያንን ያየ ደግሞ መጨረሻውን ለማየት ወደ ቻናሉ እንዲሰበሰብላቸው መሰለኝ እንደኔ ማለት ነው። እንደኔ ሀሳብ ነው እንግዲህ እና በጣም ኮመንቶች ትለያላችሁ። የምሬ ነው ማለት ማሻአላህ ይልመድባችሁ። ጥፋት ስታው እንደዚሁ ከሌ ይሄ ጥፋተኛ ነው ይሄ ልማት ነው። ጥሩ ነገር ስታገኙ ስታበረታቱ የሌለ ነው አልኳችሁ። ቴንኪው እናመሰግናለን ማለት ነው። በዚህ አጋጣሚ በጣም ትለያላችሁ።